ሰላም ሰላም የእግር ኳስ ቤተሰቦች እንደምን ከርማችኋል? ይህ ከኔ ጋር በሳምንት ወር ደግሞ በአንዳንድ ጊዜም በሳምንት 3 4 እንዲሁም ደግሞ አንድ ሁለት የምናደርጋቸው ስለ እግር ኳስ ኮንቨርሴሽኖች ይኖራሉ። ዛሬ ላነሳው የወደድኩት ይሄ የዓለም ፍጻሜ ይመስል የነበረው የማንቸስተር ዩናይትድ እና የአርሰናል ጨዋታን በደንብ ለመዳሰስ ፈለኩኝና ከዛ በኋላ እንግዲህ አርሰናል ካይራት አልማቲን 3-2 አሸንፏል። እንግዲህ በነገው ዕለት ደግሞ በፕሪሚየር ሊጉ ከሊድስ ዩናይትድ ጋር የሚያደርገው ጨዋታ ተጠባቂ ጨዋታ ነው። እነዚህ ነገሮች እስኪ በሰፊው እናንሳቸው። ማንቸስተር ዩናይትድ እና አርሰናል በተጫወቱበት ጨዋታ ላይ አርሰናል ምን ነበረ ሉዝ ያደረገው? ምን አይነት ችግር ውስጥ ነበር የገባው? ይሄ ሁሉ ነገርስ እንዴት አፕል ሊያደርግ ቻለ? ቶፒክስ የመሆኑ ድል በዚህ ነው ያህል ደረጃ ለምን ጨመረ የሚለው ነገር በብዙዎቻችን ዘንድ የሚያጠያይቅ ነው። አርሰናል ላለፉት ዓመታት በጣም ሲቸገርበት የነበረው አንድና አንድ ነገር ተከታዮቹ በጣም ከሱ በነጥብ እየራቁ ሲሄዱ ወይም ደግሞ ከኋላ አርሰናል ሌሎች ክለቦችን አስከትሎ በሚሄድበት ጊዜ አርሰናል ወደ ጫና ውስጥ ራሱን የሚከትባቸውን ጊዜያት ባለፉት ዓመታት በደንብ ኤክስፒሪየንስ አድርገነዋል። ባለፉት ዓመታትም ዋንጫውን የማጣቱ ዋነኛው ምክንያት የነበሩት አርሰናል በነጥብ ከራቀ በኋላ ፍራስትሬት የማድረግ ነገር ወይም ደግሞ በሙሉ አቅሙ የመጫወት ነገሩን ያጣና ራሱ ላይ ጫና እያደረገ ብዙ ስህተቶችን ሲሰራ በእነ አስቶን ቪላ ባለፉት ዓመታት ያጡት ነጥቦች ይታወሳል። በእነ ሊቨርፑል እንዲሁም የተለያዩ ነገሮች ሊቨርፑል አምናም አርሰናል ይገባው የነበረውን አይነት ዋንጫ እንደወሰደ ሁላችንም እናስታውሳለን። የዘንድሮው ሊቨርፑል ምን ያህል ወደ ታች ወርዶ እንደምንመለከተው ስናይ አርሰናል ባለፈው ዓመት የነበረው የውድድር ዓመት ላይ በጣም ተቸግሮ የነበረው በፍራስትሬሽን ወይም ደግሞ የሳይኮሎጂካል ጥንካሬን ማጣት እንጂ ሌላ አልነበረም። ከልምድም አንጻር ብዙ ችግሮች ነበሩበት። ባለፉት ዓመታት ማንቸስተር ሲቲም እንደዚሁ ሲያደርገው ተመልክተናል። ይሄ ሁሉ ነገር የተፈጠረበት ዋነኛው ምክንያት ደግሞ እንደነገርኳችሁ ሜንታል ችግር ነው ካልን ዘንድሮስ ያ ነገር እንዴት ይታያል ነው። ስኳድ ዴፕዝ ዘንድሮ አርሰናል በትንሹም ቢሆን ተሻሽሎ የተሻለ ስኳድ አለው። በተለያዩ ተጫዋቾች የተሞላ ስኳድ ማለት ነው። አንድ ክለብ ላይ ሊኖር የሚገባው ትልቅ ስኳድ ዴፕዝ አርሰናል ቤት አለ። የተጎዱ ተጫዋቾች፣ በየቦታው ያሉ ተጫዋቾች በጣም ቆንጆ አቋም ላይ የነበሩ ተጫዋቾች ናቸው። አሁን ከጉዳት ተመልሰው ሁሉንም ተጫዋቾች አግኝተዋል። ባለፈው በካይራት አልማቲ ጨዋታ ላይ ሁሉንም ነገር ተመልክተናል። ወደ ማንቸስተር ዩናይትድ ቤት እናምራ። ማንቸስተር ዩናይትድ ላለፉት ዓመታት ትንሽ ሲቸገር ተመልክተናል። ከሰር አሌክስ ፈርጉሰን በኋላ ታላቅነቱን መልሶ ማግኘት ያልቻለው ማንቸስተር ዩናይትድ እንግዲህ አሰልጣኞችን በመቀያየር የሚያክለው ጠፍቷል። ይህም የሆነበት ዋነኛው ምክንያት ማንቸስተር ዩናይትድ በነበረው ብራንድ ወይም ደግሞ በነበረው አቅም ደረጃ የትኛውም አሰልጣኝ እየሰራለት ስላልሆነ ኤክስፔክቴሽኑን በዛን ያህል ደረጃ ትልቅ ክለብ ስለሆነ ብዙ ኤክስፔክቴሽን ስላለ አሰልጣኞችን ሲታገስ አንመለከትም። የመጡት አሰልጣኞች ዩናይትድ ቤት መጥተው ነገሮችን ሲያስተካክሉ አናያቸውም። ዋነኛው ምክንያት ደግሞ እነሱም በዚሁ አርሰናል ላይ ባነሳ ነው ወይ ትልቅ ጫና ውስጥ ይገባሉ። ማንቸስተር ዩናይትድን ስትይዝ ሁሌ ማሸነፍ ይጠበቅብሃል እና ሩበን አሞሪም ታምኖባቸው የመጡ አሰልጣኝ ነበሩ። ነገር ግን እሳቸውም ሳይሳካላቸው በኬርቴከርነት ካሪክ ይዞታል ቡድኑን። ማይክል ካሪክ ከመጣ በኋላ ማንቸስተር ሲቲ እንግዲህ በፕሪሚየር ሊጉ ፍክክር ላይ ማይክል ካሪክ ሌላ ካታሊስት ነው የሆነውና ማንቸስተር ሲቲም ጥሩ እየሄደ እንደነበር እናስታውሳለን። አርሰናልም በጥሩ ሁኔታ እየሄደ ነበር። ነገር ግን አርሰናል ባለፉት ጨዋታዎች ላይ ያው እንዳነሳ ነው የአቋም መዋዠቆች አሉ። ብዙ የሚነሱ ሀሳቦች ይኖራሉ። እነሱን ወደ በኋላ እናነሳቸዋለን። ከዛ በፊት ግን በማንቸስተር ዩናይትድ ቤትም በኩል ያለው ችግር ረገብ ለማድረግ የመጣው ማይክል ካሪክ በጣም በሚገርም ሁኔታ ታክቲካሊ ብዙ ነገሮችን ለማንሳት አንችልም። ምክንያቱም በዚህ ሁለት ሳምንታት ውስጥ አንድ አሰልጣኝ ታክቲኩን ለተጫዋቾቹ አስረድቶ ወደዛ ታክቲክ ለማምጣት የሚፈልገው በጣም ረዘም ያለ ጊዜ አለ። ይሄ ግን አሁን ላይ የምናየው ማንቸስተር ዩናይትድ አጫዋወት ላይክ አንድ ሞዴል ብቻ ነች፣ እንደ ካውንተር አታክ የምትመስል ሞዴል አለች። ከዛ በተጨማሪ እንግዲህ የተጫዋቾቹን ሚና ለሁሉም ለቀቅ ያለ ሚላን የመስጠት ነገር እና ስታርቲንግ 11ን ደግሞ በተሻለ ወይ ማስተካከል ነበረ። ያም ተሳክቶለት እንግዲህ ማይክል ካሪክ የሊጉን አንደኛውንና ሁለተኛውን ክለቦች በአሳማኝ ሁኔታ ማሸነፍ የቻለበትን መንገድ ተመልክተናል። አርሰናልን 3-2 በሜዳው አሸንፏል። እንዲሁም ማንቸስተር ሲቲን ማሸነፍ የቻለ ቡድን ነው በክሊንሺት ያው ማለት ነውና ይሄን ስንመለከት ማንቸስተር ዩናይትድ በመጪዎቹ ጊዜያት የተሻለ ነገር ሊያሳይ የሚችልበት እድል አለ። ነገር ግን አነርሳ ያለፉ አሰልጣኞችም በዚህ ወይ ሲቸገሩ ተመልክተናል። በመጀመሪያ ጨዋታዎቻቸው በጣም ጥሩ ውጤትን አስመዝግበው ወደ በኋላ ላይ ነገሮች ሲበላሹባቸው ማየት ማንቸስተር ዩናይትድ ቤት የተለመደ ነው እና ዛሬ በተጨማሪ ልናነሳ የምንችለው ዋነኛው ነገር እንግዲህ ወደ አርሰናል ስንመለስ አርሰናል ቤት ማይክል አርቴታ ብዙ አሰላለፉን ያወቀ አይመስለንም የሚሉ የአርሰናል ደጋፊዎች እንዲሁም ደግሞ ፕሩንዲቶች ተንታኞች አሉ። ይህም የሆነበት ዋነኛው ምክንያት ጥሩ አቋም ላይ የማይገኙ ተጫዋቾችን ቤንች ለማድረግ የሚደፍር አይነት አሰልጣኝ ሆኖ አልተመለከት ነው። ማርቲን ኦዴጋርድ በጣም ከቀን ወደ ቀን ብቃቱ እያሽቆለቆለና እየዋዠቀ ነው የሚገኘው። ነገር ግን ለሱ ሁልጊዜም
ድሉን ሲሰጠው እንመለከታለን። ኤቨሬቺ ኤዜ ከክሪስታል ፓላስ ሲመጣ ብዙ ተወርቶለት ብዙ ታምኖበት የመጣ ተጫዋች ነው። ነገር ግን በአርቴታ ሲስተም ውስጥ ለመላመድ የተቸገረ ተጫዋች ሆኖ ይታያል። ነገር ግን ተጫዋቹ በሚገባባቸው ጨዋታዎች ላይ የተወሰኑ ነገሮችን ሲያሳይ እንመለከተዋለን። የሚያደርጋቸው እንቅስቃሴዎችም በጣም ጥሩ እንደሆኑ ምናይበት ትልቅ እድል ነበር። ባለፈው በማንቸስተር ዩናይትድ ጨዋታም ላይ ማርቲን ኦዴጋርድ ብዙ ተቀዛቅዞ የታየው ተጫዋች ነበር። እንደ ስኳዱም በጣም ተደናቅተው ተጨናንቀው ጨዋታውን ያን ያህል መወሰን የሚችል ጎል አስቆጥረዋል። 1-0 መምራት ችለው ነበረ። ከዛ ነው በዙቢሜንዲ ጥፋት ብሪያን ኤምቦሞ ያስቆጠረውን ጎል እናስታውሳለን። እዛው በዙቢሜንዲ ማርክ የማድረግ ችግር ደግሞ ዶርጉ ያስቆጠራትን ማራኪ ጎል እናስታውሳለን። በጣም ብዙ ነገሮች ይነሳሉ። ኢቭን በዙቢሜንዲ እና በፓርቴ በኩል ያለው ነገር ራሱ በጣም በአርሰናል ደጋፊዎች በኩል ሁለት ቦታ የከፈለ አንዱ ሌላኛው ቶፒክ ነው። ዙቢሜንዲ ምናልባት ለአርሰናል መምጣቱ በጣም ትልቅ አዲሽን ቢሆንም አርሰናል ፓርቴ ለቆ አልነበረም እሱ መምጣት የነበረበት። በዚህ ውድድር ዓመት እዛ ቦታ ላይ ፓርቴ ተፎካካሪ ሆኖ ቢቀመጥ ኖሮ ብዙ ነገሮችን መስራት ይችላል የሚሉ ጥያቄዎች ይነሳሉ። ሌላኛው ትልቅ ጥያቄ እያስነሳ የሚገኘው ተጫዋች ቪክቶር ጊዮኬሬሽ ነው። ይህ ተጫዋች እንግዲህ ከፖርቹጋል ሊግ እጅግ በጣም ድንቅ የነበረ አጥቂ ነው። ከተጫወተባቸው ጨዋታዎች በላይ የሚያስቆጥር ጎል አስቆጣሪ ነው። ነገር ግን ያምናውም ዓለማችን ምርጡ አጥቂ ወይም ምርጡ ጎል አስቆጣሪ ተብሎ የተሸለመ ተጫዋች ነው። እንግዲህ ይህን ተጫዋች ስንመለከት ብዙ ልናነሳቸው የምንችላቸው ኳሊቲዎች አሉት። ከነዛ ኳሊቲዎች መካከል ደግሞ አይምሪ አጥቂነቱን ማንም የሚዘነጋው የለም። ከዛም በተጨማሪ እንግዲህ አሁን ላይ ገበያው ላይ ከጠፉ አይነት ኳሊቲዎች መካከል ይሄ ናቹራል 9 ቁጥር አጥቂ እየጠፋ እንደሚገኝ እናውቃለን። ነገር ግን ይሄ ናቹራል ወይም ደግሞ ተፈጥሯዊ የ9 ቁጥር ተጫዋች መሆኑን ተከትሎ እንዲሁም ደግሞ ፊዚካሊ በጣም ፕሬዘንሱ በጣም ቆንጆ የሚባል አይነት ተጫዋች ነው፣ ፍጥነትም አለው። ነገር ግን ስኪል ላይ ያለው አቢሊቲ በትንሹ ዝቅ ያለ መሆኑን ተከትሎ እንግሊዝ ፕሪሚየር ሊግ የተወሰነ የከበደው ይመስላል። እንዲሁም ደግሞ ሲመጣ ብዙ ውዝግብ ተነስቶበት የመጣ ተጫዋች ስለሆነ ሚዲያውም የዛን ያህል ፋታ ሊሰጠው አልቻለም። ብዙ ተጫዋቾች አሉ ከሱ ጋር እኩል የፈረሙ ከሱ በላይ ዋጋ የወጣባቸው እሱ ባደረገው ደረጃ ፐርፎርም ማድረግ አቅቷቸው ብዙ ችግሮችን እያዩ ያሉ ክለቦች ተጫዋቾችን እንመለከታለን በ9 ቁጥር ቦታ ላይ። ነገር ግን ሚዲያው በጣም እሱን ነቅሶ አውጥቶ ብዙ ስለሱ ሲናገር ስንሰማ የሚያስገርም ነገር ነው። ነገር ግን ካለው አቢሊቲ እና ፖቴንሻል አንጻር ብዙም ስለሚጠበቅበት የሚጫወትበትም ክለብ ለዋንጫ የሚጫወት ክለብ ስለሆነ ከሱ ብዙ ኤክስፔክቴሽን መኖሩ አይገርምም። ነገር ግን አሁንም ቢሆን በአርሰናል ቤት ቪክቶር ጊዮኬሬሽ ይሳካለታል አይሳካለትም ሌላ ጥያቄ ቢሆንም አሁንም ቢሆን እያሳየው ያለው አቋም ጥሩ ነው። እሱ እንዳይሳካለት ካረጉት ነገሮች መካከል ደግሞ የነ ቡካዮ ሳካ እና የነ ማርቲን ኦዴጋርድ ተሰንጣቂ ኳሶችን ለሱ መስጠት አለመቻል፣ ከክንፍ የሚፈጠሩ እድሎች አለመኖር፣ ወደ መሃልም ስንመጣ በመሃል ሜዳ ላይ ይሄ ኳሊቲ ያላቸውን ኳሶች በተሰንጣቂ ኳሶቹ ለሱ የሚሰጥ ተጫዋች አለመኖሩን ተከትሎ ብዙ ጊዜ ፍራስትሬት ሲያደርግ ሲበሳጭ እንመለከተዋለንና በካይራት አልማቲ ጨዋታ ላይ በጣም ብዙ እድሎች ሲፈጠሩለት ነበር። ከሃቨርትዝ አሲስት ያደረገለትን ኳስ ተመልክተናል። በጣም ኢን ጀነራል በጣም ቆንጆ የሚባል አይነት እንቅስቃሴ ነበር ሲደረግ የነበረውና ከዚህም በኋላ አርሰናል ምናልባት በካይ ሃቨርትዝ መጀመር የሚችል ከሆነና ቪክቶር ጊዮኬሬሽ ከዚህ ተጫዋች ጋር የሚጣመር ከሆነ ሃቨርትዝ የዛን ያህል ምንድነው ይባለው ሰልፊሽነት ያለበት ተጫዋች ስላልሆነና ብዙ ነገሮችን በአጥቂነት ሲጫወትም ልምዱ ስላለው ለአጥቂ ምን አይነት ኳስ መሰጠት አለበት የሚለውንም በተወሰነ ደረጃ የሚረዳ ተጫዋች ስለሆነ ምናልባትም ለቪክቶር ጊዮኬሬሽ ሌላ የተሻለ አማራጭ የሚሰጠው ተጫዋች ሊሆን ይችላል ተብሎ ይጠበቃል። ከዛ በተረፈ እንግዲህ አርሰናል በሚቀጥሉት ጨዋታዎች የግዴታ ራሱን እያጠነከረና እያሻሻለ መምጣት የማይችል ከሆነ ማንቸስተር ሲቲ ካለው ልምድና ካለው የቀነሰ ጫና አንጻር አርሰናል ላይ ብዙ ጫናዎችን ሊያሳድር የሚችልበት ትልቅ እድል አለ። እነዚህ ነገሮች ማኔጅ ማድረግ ደግሞ ለአርቴታ ትልቁ የቤት ስራ ይሆናል ማለት ነው። አርሰናል በአራት ውድድሮች ላይ ይሳተፋል። አራቱም ውድድሮች ላይ ለዋንጫው ተጠባቂ ወይም ደግሞ አንደኛ ግምት የሚሰጡ አይነት ክለብ ነው። ይህ መሆኑ ደግሞ ለአርሰናል እጅግ በጣም ትልቅ ግብአት ይሆናል ተብሎ ይጠበቃል። እናንተስ እንዴት ታስባላችሁ? የአርሰናል የጨዋታ እንቅስቃሴ እንዲሁም ደግሞ አርሰናል እያደረገው ያለው እንቅስቃሴ ከምን አንጻር ታዩታላችሁ? በዚህ ዓመት አርሰናል ምን አይነት ዋንጫዎችን ምን አይነት ነገሮችን ሊያሳካ ይችላል የሚል ሐሳብ አላችሁ? ኮሜንት ላይ ያስቀምጡልኝ። የትኛው ዋንጫስ ለአርሰናል ፌቨራይት ዋንጫ ነው? ሻምፒዮንስ ሊግ ወይስ ፕሪሚየር ሊጉ? የትኛውን ቢያሸንፉ ነው ለአርሰናል የተሻለ የሚሆነው? ወይስ ደግሞ ኳድሪፕል አንስተው ኦር ትሪፕል አንስተው ዓለምን ያስደምሙ ይሆን? በጣም ብዙ ጥያቄ የሚያስነሳ ነገር ነው። ቸሬታ ነበር። ፎሎ፣ ላይክ፣ ሰብስክራይብ እንዳይደረሳ። በአርሰናልና በማንቸስተር ዩናይትድ በኩል ያለውን በደንብ አንስቼላችኋለሁ። ያው ብዙ ችግሮች አርሰናል ቤት እንዳሉም ማንቸስተር ዩናይትድ ቤትም እንዳሉ፣ ነገር ግን አርሰናል ከነ ችግሩም ቢሆን ለዋንጫ ኮንተንድ ያደረገ ወይም ደግሞ ለዋንጫው ተገማሽ ክለብ ሆኖ
እንደቀጠለ ይገኛል። ቸሪታ ነበርኩ። ፎሎ፣ ላይክ፣ ሰብስክራይብ እንዳይረሳ። መልካም ጊዜ